እንዴት ናችሁ? ደህና ናችሁ? አላችሁ? ረመዳን ሊያልቅ 3 ቀን ቀረ። 3 ቀን ብቻ 3 ቀን ብቻ ልንገላገለው ነው። ይሄንን ኮተት ልንገላገለው ነው። ይሄንን ኮተት ልንገላገል ነው። ይሄንን ኮተት ልንገላገል ነው። እንኳን ደስ አላችሁ ልላችሁ ፈልጋለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ እንኳን ደስ አለን እና ረመዳን ሊያልቅ ነው። እንዴት ናችሁ? ደህና ናችሁ? ውድ የዩቲዩብ ተከታታዮቼ አማን ሰላም ነው? ኧረ ተው ግን እኔን ብቻ ነው አይደለ ፎሎ ሰብስክራይብ የማታደርጉት? ሰው አንድ ቀን ከፍቶ 1000 ያገኛል። እኔ ይኸው 1 አመቴ ነው እስካሁን 100 ፎሎ ሰብስክራይብ ብቻ ነው ያለው። ብቻ ለምን? ሜካፕ ስለማልቀባ፣ ለምን ስለማላስመስል፣ ለምን ራሴን ሆኜ ስለመጣሁ። እናንተ ሰብስክራይብ እንድታደርጉኝ እኔ መቆነጃጀት፣ መቀባባት፣ ማስመሰል፣ ድራማ መስራት አለብኝ የለብኝም። ስለዚህ ከዚህ ሰዓት ጀምራችሁ እኔን ሰብስክራይብ በማድረግ ከጎኔ ትቆማላችሁ ማለት ነው። ተስማማን ወይስ አልተስማማንም? ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ለምንድን ነው ግን ሰብስክራይብ የማታደርጉ? ለምን? ምን ስላደረኩ? ምን ስላጎደል? እና ዛሬ የምንነጋገረው ረመዳን እንዴት ነበር? ቆንጆ ነበር? እባካችሁ በተቻላችሁ አቅም ሰብስክራይብ አድርጉ። በተቻላችሁ አቅም አሁን እንደዚህ እንትን እንደምንለው አይደለም። በጣም ብዙ የተሻሉ ነገሮችን መስራት እፈልጋለሁ፣ መለወጥ እፈልጋለሁ፣ ራሴን ማሳደግ እፈልጋለሁ። ያን ነገር ማድረግ የምንችለው ደግሞ እናንተ በሰብስክራይቡ ስታግዙኝ ነው። ፕሊዝ ሰብስክራይብ አድርጉኝ። የረመዳን ውጥንቅጡ ሲያልቅ ደግሞ በሰፊው እንገናኛለን። ውዶቼ፣ ማሮቼ፣ ፍቅሮቼ ፕሊዝ ሰብስክራይብ አድርጉኝ እና ባጭሩ መዓዛ እባላለሁ። የምኖረው በስደት ሀገር በዱባይ ነው እና እንደ ማንኛውም ሰው ሰርቼ መለወጥ፣ ሰርቼ ራሴን መቻል የምፈልግ ሰው ነኝ። ስለዚህ ከስራዬ ጎን ለጎን ደግሞ ብዙ ተሰጥኦዎች ስላሉኝ ቢያንስ እንኳን እንደዚህ ማውራት ተሰጥኦ ስለሆነ እሱን እንኳን ወደ ለውጥ መቀየር ስለምፈልግ በተቻላችሁ አቅም ከጎኔ ሆኖ። ሰሞኑን እየጠፋሁት በጣም የረመዳን ስራ ቢዚ አድርጎን ነበር፣ በጣም አጨናንቆን ነበረ። ለዛ ነው አሁንም ያው እየተንጫጫን ነው ቪዲዮውን እየሰራሁላችሁ ያለሁት። በጣም ነው የምወዳችሁ። ከጎኔ ስላላችሁ አመሰግናለሁ። ሰብስክራይብ። በቀጣይ ደግሞ በጥሩ ሁኔታ በቪዲዮ እንገናኛለን። እስካሁን ስለጠፋሁኝ በጣም ይቅርታ ጠይቃለሁ። እወዳችኋለሁ። ባይ